በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የጻድቃን የሰማዕታት ወዳጆች እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ቆያችሁ? እንዳላችሁበት የሀገር ሰዓት አቆጣጠር እኔ አምላካችን ልዑል እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬም እንደተለመደው ትንሽ እንማማራለን። የሚያስተምር ሚስጥርን የሚገልጥ የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር የቃሉን ደጅ ይክፈትልን። ሰምተን 30 እና 60 መቶ ያማረ ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳን። እሺ እንግዲህ እኛ ጋር ትንሽ ሙቀትም ስላለ አስቸጋሪ ነው። በእርግጥ ግን ቢሆንም ያው ሁሉም የእግዚአብሔር ስለሆነ ያው በጸጋ መቀበል ያስፈልጋል ማለት ነው። ማማረር አያስፈልግም። ብርድም ሲሆን ሙቀትም ሲሆን ተስማሚ አየርም ሲሆን ያው እግዚአብሔር እንደወደደ ነው ያደረገው ማለት ነው። በከመ ፈቀደ ይገብር ወበከመ ሀለ ይፌጽም፣ እንደወደደ ያደርጋል እንዳሰበም ይፈጽማል ይላል ቅዱስ ዳዊት። እሺ ዛሬ ርዕሳችን የሚሆነው በመዝሙረ ዳዊት መዝሙረ ዳዊት መዝሙር 126 ላይ አንድ ቃል አለ። እሱን መሰረት አድርገን እንማማራለን። የሚለው ምንድን ነው? እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ፣ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል ይላል መዝሙረ ዳዊት መዝሙር 126 ቁጥር 1 ላይ ማለት ነው። ይህንን ርዕስ አድርገን ነው ዛሬ የምንማረው። እንግዲህ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ፣ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። እንግዲህ ሀገርንም ቢሆን ማለት ነው። እንግዲህ በወቅቱ ያለውን ሁኔታ ሁላችሁ የምታውቁት ስለሆነ የምንሰማው የጦርነት ወሬ እየበዛ እያሰጋ ስለሆነ ያው ክርስቲያን በእርግጥ አይሰጋም አይፈራም። ነገር ግን ለሚከሰተው ነገር እግዚአብሔርን ተስፋ አድርጎ ያ ነገር እንዲቆም፣ ጦርነት እንዲቆም፣ ሰላም እንዲሰፍን የእያንዳንዱ የሰው ልጅ ለክርስቲያኖች ብቻ ሳይሆን እያንዳንዱ የሰው ልጅ ምኞትና ተስፋ ነው፣ ፍላጎቱም ነው፣ መደረግም አለበት እና ስለዚህ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ፣ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል እያለ ይቀጥላል። እንግዲህ ይሄ እግዚአብሔር ቤትን ካልሰራ ማለት እግዚአብሔር ወርዶ ቤትን አይሰራም። ሰው ያቅዳል፣ አምላክ ይፈጽማል። ምንድን ነው የሚለው? የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ነው ይላል ጻድቁ ኢዮብ። የልብ መዘጋጀት ከሰው ነው። ሰው ይዘጋጃል ቤት ለመስራት፣ ከተማ ለመቆርቆር፣ እንደዚሁም ደግሞ ሌሎችም ነገሮችን ያቅዳል። ይህም ደግሞ ያዕቆብ መልእክት የተቀመጠ ቃል አለ። ምን ይላል? አንድ ነገር ለማድረግ ስናቅድ እንደ እግዚአብሔር ፈቃድ ይሁን፣ የጌታ ፈቃድ ቢሆን ብላችሁ አድርጉ ነው ብሎ የሚያዘን። አለዚያ ግን በትዕቢት ሲሆንና ያ ነገር ሳይሳካ ይቀራል ማለት ነው። እና ስለዚህ ሰው እግዚአብሔርን ማስቀደም አለበት። ቅዱስ ዳዊትም ምን ብሏል? መንገድህን ለእግዚአብሔር አደራ ስጥ ይላል። መንገድ ማለት እቅዳችን፣ ሀሳባችን፣ ወደፊት ልናደርገው ያቀድነው ነገር ማለት ነው። ስለዚህ መንገድህን ለእግዚአብሔር አደራ ስጥ ማለት የምንጓዝበት የእግር መንገድ ብቻ ሳይሆን እሱም ያስፈልጋል፣ እርግጥ ነው። በመኪና ለምንጓዝ የመኪናውን መንገድ፣ በአየር ለሚጓዙ እንደዚሁ የአየር መስመሩን እግዚአብሔር እንዲጠብቅ፣ እግዚአብሔር በሰላም እንድንገባ፣ ጉዞ የተቃና እንዲሆን እያንዳንዱ ሰው መጸለይ አለበት። አደጋ ሊፈጠር ሲል አይደለም መጮህ፣ መጀመሪያውኑ መንገዱን ለእግዚአብሔር አደራ መስጠት አለበት የሰው ልጅ። አለዚያ ግን ዝም ብሎ ድንገት ሲፈጠር መጮህ አይደለም። አሁን ብዙዎቻችን ችግራችን ምንድን ነው? ነገሩ ሲከሰት ወይም ሊከሰት ሲል ጥቂት ደቂቃዎች ሲቀሩ መጫጫህ፣ መርበትበት፣ መደናገጥ ምናምን ነው። የምንይዘው የምንጨብጠው መጥፋት ነው። መጀመሪያ ግን መንገዳችንን ለእግዚአብሔር አደራ ከሰጠን እግዚአብሔር መንገዱን በሰላም አስጀምሮን በሰላም አስፈጽሞ ካሰብንበት ቦታ ያደርሰናል ማለት ነው። ለዚህ ነው መንገድህን ለእግዚአብሔር ምን አድርግ? አደራ ስጥ። እግዚአብሔር ሆይ አደራህን ጠብቀኝ፣ ጉዟችን የተቃና አድርግልን። ፓይለትም ከሆነ ለፓይለቱም፣ ለተሳፋሪውም፣ ለሁሉም ነው መጸለይ ያለበት። በመኪና የሚጓዝ ከሆነ ለሾፌሩም ለተሳፋሪው ሁሉ ነው፣ ለእኔ ብቻ አይደለም። እኔን በሰላም አውጥታ አግባኝ ብቻ ሳይሆን ሁላችንንም ነው ማለት ያለበት ማለት ነው። ለሁሉም መጸለይ ያለበት። ይሄ የግል ጸሎት ሲሆንም ራሱ እንዲ ኃጢአቴን ይቅር በለኝ ማለት ነው እንጂ አብረው እየሰሩ አብረው እየኖሩ አብረው እየበሉ እየጠጡ
ለግል ጸሎት የሚባል ነገር የለም። ለዚህ ነው በቤተ ክርስቲያንም ጸሎት ሲደረግ አይታችሁ ከሆነ ቅዳሴ ጸሎት ላይ ሰው የግል ጸሎቱን ማድረስ የለበትም። ለምን? የማህበር ጸሎት ነው የሚደረገው። የግል ጸሎት ማድረግ ማለት ከሌላው ጸሎት አባቶች ከሚያደርሱት ጸሎት የኔ ጸሎት ይበልጣል ብሎ ራስን ከፍ ማድረግ እንደማድረግ ነው የሚቆጠረው። ይሄ ደግሞ አይሆንም። ልክ አባቶች እንደሚነግሩን በጠራራ ፀሐይ ላይ ባትሪ ይዞ እያበሩ እንደመሄድ ነው የሚቆጠረው ይላሉ። ልክ ነው። ጠራራ ፀሐይ ያለ ሰው ባትሪ ይዞ ቢያበራ ባትሪው ድንጋዩ ይሞታል፣ ያ ሰውም ጤነኛ አይደለም ብሎ ነው ሰው የሚፈርደው። እና ስለዚህ በጠራራ ፀሐይ መብራት እንደማያስፈልገው ሁሉ በቅዳሴ ጊዜ በማህበራዊ ጸሎት ጊዜ የግል ጸሎት አያስፈልግም። የማህበር ጸሎት ነው። ምናልባት ቅዳሴው ከመገባቱ በፊት ወይም ጸሎቱ ከመጀበሩ በፊት ወይም ደግሞ ካለቀ በኋላ የግል ጸሎት ሊያደርስ ይችላል ሰው እንጂ እንደው ቅዳሴ ጸሎት እየተደረገ የግል መጽሐፍ ይዞ ወይም መዝገበ ጸሎት ይዞ ወይም መጽሐፍ ቅዱስ ይዞ ዝም ብሎ ማንበብ የኔ ጸሎት ከሌላው ይበልጥ ይሰማል እንደማለት ስለሚያስቆጥር እንዲህ የምታረጉ ሰዎች ወይም እንዲህ የምታረጉ ወይም ስታረጉ የነበራችሁ ሰዎች ማቆም አለባቸው። አይጠቅምም ማለት ነው። ጊዜያችሁን ነው የምታባክኑት እና ኃጢአትም ነው እንጂ የሚሆነው እና ትዕቢት ራሱ ኃጢአት ነው አይደለ? እና ይሄ ትክክል አይደለም። ያስለመድነው ጸሎት ሊኖር ይችላል። ለምሳሌ ከሰኞ እስከ ቅዳሜ ያስለመድነው ጸሎት ካለ እሁድ ቤተክርስቲያን ስንመጣ የእሁድም ለማድረስ ጊዜ ስለምናጣ እዛው ለማድረስ እንፈልጋለን። ስለዚህ ቅዳሴው ላይ አይደለም ግን የምናደርሰው። ታዲያ ከቅዳሴው በፊት ቅድም እንደተባለው ወይም ከቅዳሴው በኋላ ካለቀ በኋላ ሰርሮተዝ ከሆነ በኋላ ነው ሰው በግሉ ማድረስ ያለበት። እሱም ደግሞ ረጅም ጸሎት መሆን የለበትም። ቅዳሴው ራሱ ሁሉን የሚያጠቃልል ስለሆነ ስለዚህ አጭር ጸሎት ቢሆን ይመረጣል ማለት ነው እንጂ ዝም ብሎ ረጅም ሰዓት ቆሞ እንደገና ከቅዳሴ ወጥቶ ሌላ ጸሎት ማድረስም ተገቢም አይደለም። የቆረበ ሰው ከሆነ ይደክመዋል፣ ይርበዋል። ስለዚህ መቅመስ አለበት፣ መግደፍ አለበት ማለት ነው። ስለዚህ ለዚህ ነው እና ምንድን ነው መንገድህን ለእግዚአብሔር አደራ ስጥ ሲባል እርግጥ ነው ሕይወታችን፣ ኑሯችን፣ እቅዳችን፣ ዓላማችንን እግዚአብሔር የሚወደው መሆን አለበት። እግዚአብሔር የሚወደው ከሆነ ደግሞ ወይም እግዚአብሔር የሚወደው ነው ብለን የምናስበው ከሆነ ደግሞ ለሱ አደራ መስጠት አለብን። በቃ አስፈጽመኝ፣ ይህን አስጀምረህ አስፈጽመኝ ብለን ለሱ መስጠት አለብናል። ለዚህ ነው እግዚአብሔር የሌለበት ዝም ብሎ በደመ ነፍስ የምንንቀሳቀሰው ነገር ሊፈጸምልን ይችላል፣ ግን እኛ ባሰብነው መንገድ ሁሉ ላይሟላም ይችላል ማለት ነው። ስለዚህ የሁሉ ሰው ጸልዮ ነው ወይ የሚወጣው? የሁሉ ሰው ለጉዞም ለስራውም ለኑሮውም እየጸለየ ነው ወይ? ቢጸልይስ ከቀልቡ ነው ወይ የሚጸልይ የሚል ጥያቄም ያስነሳል። ስለዚህ እግዚአብሔር የሚሰማው ጸሎት መሆን አለበት እና ይሄ ቁሳዊ ነገር አሁን ቶሎ ብን ብሎ የሚጠፋ ወይም ደግሞ ጊዜያዊ ነገር መሆን የለበትም። የምንጸልየው ጸሎት ትልቁ ጸሎት እግዚአብሔር ይቅር በለኝ ነው። ሌላውንም ይቅር እንዲል ለሌላውም ማሰብ መጸለይ ነው። ከዛ በኋላ ደግሞ የሚያስፈልገኝን ስጠኝ ነው። የምፈልገውን ሳይሆን የሚያስፈልገኝን ስጠኝ ብሎ ሰው መጸለይ መቻል አለበት። ያ ሲሆን እግዚአብሔር የሚወደው ጸሎት ነው ማለት ነው። አለበለዚያ እንዲህ ስራልኝ፣ እንዲህ አርግልኝ፣ እንዲሁንልኝ እንዲህ ማለት ራሱ ያለፈውን ነገር እግዚአብሔር የሰጠንን ነገር ትተን ያልሰጠን ነው ብለን የምናስበው ነገር ራሱ ላያስፈልገንም ስለሚችል ነው ማለት ነው። ስለዚህ እግዚአብሔር ስለሚያውቅ አንተ ከኔ በላይ ለእኔ ታስብልኛለህ፣ ከኔ በላይ ለእኔ ታውቃለህ። ስለዚህ እግዚአብሔር ሆይ የሚያስፈልገኝን አውቀ ስጠኝ ብሎ መጸለይ ያስፈልጋል ማለት ነው። እርግጥ ነው እስካሁንም የሚያስፈልገንን እርሱ ራሱ ሳንለምነው የምንሻውን አውቁ የሚሰጠን አምላክ ነው። ለስም አጠራሩ ክብር ምስጋና ይግባውና ነገር ግን ቢሆንም ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ ተብሎ ስለተጻፈ ስለዚህ መለመን የግድ ይላል፣ መጸለይ የግድ ይላል፣ ማንኳኳት የግድ ይላል፣ መፈለግ የግድ ይላል። ያ ፍላጎታችን ግን እኛን ከእግዚአብሔር የሚለየን እኛን ከሰብአዊነት ወይም ሰው ከመሆን የሚለየን መሆን የለበትም። ቁሳዊ ነገር ብቻ ተከትለን እግዚአብሔርን የሚያስረሳ ማንነታችንን የሚያስረሳ ነገር መለመን የለብንም። ስለዚህ ጥሩ አይደለም ማለት ነው። ስለዚህ እግዚአብሔር የሚወደው እግዚአብሔር የሚፈቅደውን ነገር መለመን ያስፈልጋል። ስለዚህ እኛ አሁን እግዚአብሔር ቤትን ካልሰራ ሲባል ቤት የሚባለው ምንድን ነው? ቤት ብዙ ነገርን ያካተተ ነው። ቤት በውስጡ ብዙ ነገሮች አሉት አይደለ? ኩሽና አለው፣ ሳሎን አለው፣ መኝታ ክፍል አለው። እነዚህ ሁሉ ደግሞ የራሳቸው የሆነ ነገር አላቸው። ኮሪደር አለው፣ ሌሎችም ነገሮች አሉት። ከዛ በኋላ ደግሞ ሰው አለ እና ቤትን ካልሰራ ማለት እግዚአብሔር ቤት ህንፃውን መስራት ሳይሆን ሰው እዛ ውስጥ ለመኖር የሚያቅደው እቅድ አለ። እዛ ቤት ውስጥ ለመኖር የሚያቅደው ለመብላትና ለመጠጣት ለመተኛት ብቻ አይደለም።
እዛ ውስጥ ለመኖር ሲኖር በዛ ውስጥ የሚያስፈልጉት ነገሮች አሉ። ይሄ ለስጋ የሚሆነው ብቻ ሳይሆን ለነፍስም የሚሆን ነገር ማለት ነው። ለነፍስ የሚሆን ነገር እና በቤታችን ጸሎት ቤት ይኖረናል። በቤታችን መጽሐፍት ይኖሩናል። መንፈሳዊ መጽሐፍት አሉ፣ ዓለማዊ መጽሐፍት አሉ። እነዚህ ሁሉ ያስፈልጉናል እና እነዚህ ነገሮችም ራሱ ቦታ ቦታ እንዲኖራቸው እኛ እቅድ እናወጣለን። እነዚህ እቅዶች እንዲፈጸሙ ማንን መለመን አለብን? መጠየቅ አለብን። እግዚአብሔርን መጠየቅ አለብን። ያ ማለት ግን ቁጭ ብለን አለ የምንጠይቀው፣ እየሰራን ነው እና ስለዚህ በመጽሐፈ ነህምያ እንደተባለው እኛ ተነስተን እንሰራለን የሰማይ አምላክ ያከናውንልናል ብሎ እንደተናገረ ማለት ነው። ስለዚህ የሚያከናውንልን እኛ ተነስተን ስንሰራ ነው። ድርሳነ ሚካኤልም ላይ እንደዚህ ተቀምጧል። ሁልጊዜ ቅዱስ ሚካኤልን የሚማጸን የሚለምን አንድ ሰው ነበረ። ነገር ግን ተነስቶ አይሰራም ነበር፣ አይንቀሳቀስም። ወይ አሳ አያጠምድ፣ ወይ አይነግድ፣ ወይ አያርስ፣ ብቻ በስራ እንቅስቃሴ የለውም። ዝም ብሎ ቅዱስ ሚካኤል እርዳኝ እርዳኝ እያለ ይማጸናል። ስለዚህ ምን አለው ቅዱስ ሚካኤል አንድ ቀን አንተ ሰነፍ ሰው እባርክልህ ዘንድ ምን ጀምርሃል? ንግድ አለህ? እርሻ አለህ? እስኪ አምጣ ብሎ ጠይቆታል ይላል። ስለዚህ ሰነፍ መሆን አያስፈልግም እና ቅዱስ ሚካኤል አልጨከነበትም። ሂድና ኤጲስቆጶስ ጋር ይህን ወቄት ወርቅ ያበድርሃል፣ አበድረኝ ብለው ይሰጥሃል። ከዛ ነግደህ አትርፈህ ከነትርፉ ለሰውየው ስጥ፣ ሌላው አንተና ቤተሰቦችህን መግብበት ብሎ ነግሮታል ማለት ነው። እና ዝም ብሎ ቁጭ ብሎ ሲጠራው ዝም አላለውም፣ እሱም መልስ ሰጥቶታል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስን በማቴዎስ ወንጌል፣ በሉቃስ ወንጌል በምሳሌ እየመሰለ ተናግሯል። አንድ ጨካኝ ንጉሥ ጋር እየሄደች የምዘበዘብ አንድ ሴት ነበረች፣ ሁሌ ፍረድልኝ እያለች ማለት ነው። እና በምሳሌ ነው የተናገረው። ይቺ ሴት ሰውየው ምንም የቱንም ያህል ጨካኝ ቢሆን ፍርዷን እሷ የምትፈልገውን ፍርድ እንዳይፈርድላት ቢፈልግም ግን ከንዝነዛው ከጭቅጨቃው የተነሳ እንደፈረድላት ይናገራል። ማለት ብዙ ጊዜ ጸሎት ማድረግ፣ ብዙ ጊዜ እግዚአብሔርን መጠየቅ፣ እግዚአብሔር የሚፈቅደውን ነገር እንዲያደርግልን መለመን እግዚአብሔር መልስ እንዲሰጥ ጆሮን ወደኛ እንዲያዘነብል ያደርገዋል ማለት ነው። ያንን በምሳሌ እሱ የተናገረው ነው። መሰልቸት እንደሌለብን፣ በጸሎት መትጋት እንዳለብን፣ በቃ እኔ እግዚአብሔርን ነግሬው ምንም መልስ አልሰጠኝም ብለን ተስፋ መቁረጥ ሳይሆን ሁል ጊዜ እግዚአብሔርን መለመን ያስፈልጋል እና የምንለምነው መጠንቀቅ ያለብን አሁንም እግዚአብሔር የሚወደው ነው ወይ እግዚአብሔር የፈቀደው ነው ወይ ብለን ልናስብ ይገባል ማለት ነው። እና በመጽሐፈ መክብብ ምዕራፍ 12 ላይ ጠቢቡ ሰሎሞን አንድ የተናገረው ቃል አለ። በጉብዝና ወራት ፈጣሪህን አስብ የሚል ማለት ነው። በጉብዝና ወራት ፈጣሪህን አስብ፣ ደስ አያሰኙ የምትላቸውን ዘመን ሳይመጡ እያለ እንዲያውም በዝርዝር ያስረዳል። እሱን አነብላችኋለሁ። በጉብዝና ወራት ፈጣሪህን አስብ ማለት አንዳንድ ሰው በጎረምሳነት በወጣትነት ጊዜ ብቻ ይመስለዋል። አይደለም። በጉብዝና ወራት ማለት ሰርቶ ማግኘት፣ ወጥቶ ወርዶ ለፍቶ ነግዶ ማትረፍ የመሳሰሉት ነገሮችን በምንችልበት ማድረግ በምንችልበት ጊዜ በጎልማስነት እድሜም ሊሆን ይችላል። ስለዚህ ለጾም፣ ለጸሎት፣ ለስግደት በምንችልበት በአቅማችን መመጾት በምንችልበት ንስሐ ገብተን ንስሐችንን ቀኖናችንን ጀምረን መጨረስ በምንችልበት እድሜ ክልል ውስጥ ወጣትነት ሊሆን ይችላል፣ ጎልማስነት ሊሆን ይችላል፣ ሽማግሌም ወይም አረጋዊም ሊሆን ይችላል። መቼም ለጉልበት ለወገብ ትንሽ ቢያስቸግርም ማለት ነው እና ምናልባት መጹት ቢባል መመጸት የሚችል እንደዚህ አድርግ ቢባል ማድረግ በሚችልበት እድሜ ማለት ነው። ሰምቶ ማስተዋል በሚችልበት ጊዜ ጆሮ ሳይደክም፣ አይኑ ሳይደክም፣ አንደበቱ ሳይደክም፣ ጉልበቱ ሳይደክም፣ ወገቤን ሳይል ደሞዝ እያለው ጡረታም ካለው ከጡረታውም ቢሆን አስራት በኩራት ማውጣት እንዲችል ማለት ነው። በጉብዝና ወራት ፈጣሪን አስብ ይላል። ምንድን ነው? የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ፣ ደስ አያሰኙም የምትላቸውም ዓመታት ሳይደርሱ፣ ፀሐይና ብርሃን ጨረቃና ከዋክብትም ሳይጨልሙ እያለ ይቀጥላል። ነፍስም ወደ ፈጠረ ወደ እግዚአብሔር ከመሄዱ በፊት እያለ ይቀጥላል ማለት ነው። ከዛ በጉብዝና ወራት ፈጣሪን አስብ ነው የሚለው እና ስለዚህ አሁን እኛ ፈጣሪያችንን እግዚአብሔርን ማሰብ ያስፈልጋል ማለት ነው እንጂ ዛሬ ጦርነት ሲነሳ፣ ዛሬ የሆነ የሚያስደነግጥ ነገር ሲነሳ ተደናግጦ እንዲናርግ ማለት መሯሯጥ አይደለም ማለት ነው። ሁልጊዜ ዝግጁ መሆን ያስፈልጋል። ቅዱስ ጴጥሮስ ያለው ይህንን ነው። ምን ይላል? አዎ ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ይላል አይደለም? አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ለሚጠይቋችሁ ሁሉ ማለት እኛም ራሳችን ልንጠይቅ እንችላለን አይደል? ስጋችን እኛን የሚጠይቀው ነገር አለ። ነፍሳችን እኛን የምትጠይቀው ነገር አላት። ስለዚህ ያ ጥያቄ መልስ እንዲያገኝ ዝግጁዎች መሆን አለብን ማለት ነው። መልስ እንዲያገኝ ዝግጁነታችን ከእግዚአብሔር ጋር ነው።
ያለ እግዚአብሔር አይሆንም ማለት ነው። ስለዚህ እግዚአብሔርን ይዘን ነው መዘጋጀት የሚያስፈልገው ማለት ነው። እና እሱን ይዘን ከሆነ ለሚጠይቁን መልስ ለመስጠት ለሚጠይቀን ለእኛም ሰውነት መልስ ለመስጠት ለነፍሳችን አንዳንድ ሰው ተስፋ ቆርጦ ራስን እስከ ማጥፋት የሚደርሰው እኮ ተስፋ የመቁረጥ አንዱ አባዜ ምንድን ነው? በህሊናው ያሰበው ያሰላሰለው የሆነ ነገር አልተሳካልኝም ብሎ ስለሚያስብ ነው። ወይም ከሰው አነስኩ ብሎ የበታችነት ስሜት ሲሰማው ነው። ወይም ደግሞ ሌላ ነገር ውስጥ ከቤተሰብ ሊሆን ይችላል፣ ከዘመድ ከአዝማድ ከጓደኛም ሊሆን ይችላል። ሌላ ነገር ደርሶበት ሲጨንቀው ራሱን ሊያጠፋ ይችላል። ተመልከቱ፣ ይሄ ትልቅ ኃጢአት ነው። የኃጢአት ትንሽ ባይኖረውም ማለት ነው። እና ስለዚህ እስከዛ ድረስ እንዳይደርስ መጀመሪያ ሰው ፈጣሪውን ማሰብ አለበት፣ እግዚአብሔርን ማሰብ አለበት፣ ስለ እግዚአብሔር ማወቅ አለበት፣ መጠየቅ፣ መማር፣ መረዳት አለበት ማለት ነው። ከዛ በኋላ የሚያደርገውን ነገር በጥንቃቄ ያደርጋል፣ በማስተዋል ይራመዳል፣ ለጸሎት ጊዜ ይሰጣል፣ ይተጋል ማለት ነው። እና ስለዚህ በጉብዝና ወራት ፈጣሪህን አስብ ሲባል ቅድም እንደተባለው መስራት በምንችልበት መንቀሳቀስ በምንችልበት መርዳት በምንችልበት ነገ እርዱኝ ከማለት ዛሬ መርዳት በምንችልበት አስራት በኩራት አውጡ መጽቱ ስንባል እሺ ብለን መመጽወት በምንችልበት አስራት በኩራታችንን ማውጣት በምንችልበት ጊዜ ተመልከቱ፣ መስገድ በምንችልበት ጊዜ መጾም በምንችልበት ጊዜ በአሁኑ። ምክንያቱም አሁን ሰው ካረጀ ጥርሱ ይወልቃል፣ ሰውነቱ ይደክማል። ምግብ አላምጦ መብላት፣ ቆሎን መቆርጠም፣ ዳቦውን መግመጥ አይችልም። ምንድን ነው የሚሆነው? ፈሳሽ ነገር መጠጣት ነው። ለስላሳ ነገር መመገብ ነው። ፈሳሽ ነገር ደግሞ እንደ ወተት ያሉ ምናምን ናቸው። ስለዚህ ጾም ብትሉት የሽማግሌ ሰው አይጾም፣ ሰውነቱ አይችልም። ወተት ምናልባት አጥንትን ያጠነክራል ምናምን ስለሚባል ወተት ነገር ወይም ወተት ነክ የሆኑ ነገሮችን በፈሳሽ መልክ ሊሰጠው ይችላል። ወይም ለስላሳ የሆኑ ነገሮችን በድዱም ቢሆን እየበላ እያላመጠ እንዲውጥ ይደረጋል። ስለዚህ ይሄ ማለት ካረጀ በኋላ የሚደረገው ምግብ መርጦ እንኳን መብላት አይችልም። ልጹም ቢል እንኳን መጾም አይችልም። ቆሎ ቆርጥሜ እኖራለሁ ማለት አይችልም ማለት ነው። ስለዚህ ለዚህ ነው ጊዜ ገደብ አለው እና ሰው ይህንን ጊዜውን ወርቃማ ጊዜውን መጠቀም መቻል አለበት ነው። በእርግጥ እኛ መማር ያለብን ከሕፃንነታችን ጀምሮ ከልጅነታችን ጀምሮ በሂደት ነበረ። ከክርስትና አባት ከክርስትና እናት ጀምሮ እነሱ ለእኛ ሲሰጡን ወይም እኛ ለእነሱ ስንሰጥ ኃላፊነት ነበረ። ያ ተበላሽቷል። አሁን ስለተበላሸ ለማስተካከል ጊዜ ይፈጃል። ክርስትና አባት የክርስትና ልጁን እንዴት ነው ማሳደግ መንከባከብ ያለበት፣ እስከ ንስሐ አባት እስከሚይዝ ድረስ እንዴት ነው መያዝ ያለበት የሚለው ይሄ ስለፈረሰ አስቸጋሪ ነው እሱን ለመጠገን። አሁን ሰውም ክርስትና እናት ክርስትና አባት መርጦ የሚያስይዘው ለዝምድና እንጂ በመንፈሳዊ ሕይወት ልጁን ኮትኩቶ ወይም ልጅቷን ኮትክታ ታሳድጋለች፣ ታስተምራለች፣ ያስተምራል በሚል አይደለም። ስለዚህ ዝምድና የሚፈለገው በመዋደድ ዝም ብሎ ስጋዊ ጥቅሞችን በማየት ወይም በአብሮ አደግነት በምናምን ነው እንጂ የዛ ሰው የሃይማኖቱ ጉዳይ መንፈሳዊ ማንነቱ አይታይም። ይሄ ፈርሷል ማለት ነው። ይህ ትክክል አይደለም፣ መስተካከል አለበት እና ቢያንስ ሰው ክርስትና አባት ወይም ክርስትና እናት ሲሆን ጸሎት ሃይማኖትን መድገም የሚችል በቃሉ ቢችል በቃሉ የሰለስቱ ምዕት ትእዛዝ ስለሆነ ስለ ሥላሴ አንድነት ሶስትነት አምስቱን አዕላፈ ምስጢራትን ያካተተ ስለሆነ እሱን በቃሉ ቢችል በአማርኛ ሆነ በግዕዙ ማለት ነው አውራጣት ይዞ ሲደግም ያ በቃሉ የሚችል መሆን አለበት። አለዚያ ግን እያነበበም ቢሆን ቢያደርሰው መልካም ነው እና ለዚህ ነው ሰው የክርስትና አባት የክርስትና እናት ፈልጎ የማያገኝበት ጊዜ ይኖርና ለታቦት ሰጠው ይላል እና ይሄ ነገር ትክክል አይደለም እና መስተካከል ያለበት መሆን ያለበት ነገር ነው ማለት ነው። እና ስለዚህ በብዙ ነገሮች እኛ ውስጣችን ስለተሸረሸረ ማስተካከል አለብን አካሄዱን። ስለዚህ የሚመጣው ትውልድም የሚበላሸው ከዚህ አንጻር ነው። የክርስትና አባት ኮትኩቶ ስለማያስተምረው ወይም ደግሞ የክርስትና አባትና የክርስትና እናት ትርጉሙ ስለተዛባ። ስለዚህ የሚወለዱት ትውልዶች እንግዲህ አስቡት፣ አሁን በሀገራችን እንኳን ምን አይነት ትውልድ ነው አሁን ያለው? እርስ በርስ መባላት የሚፈልግ ዘርን ከዘር የሚለይ አንዱን ለመግደል የሚነሳ ሌባ የበዛበት ትውልዱን ተመልከቱ። እንግዲህ ኪስ አውላቂ የበዛበት በአደንዘዣ ነገር ነክተው ሰውን አደንዝዘው ብር የሚዘርፉ ነፍስን የሚያጠፉ ትውልዶች ናቸው። አሁን እስከ 30 ዕድሜ ያሉት ማለት ነው። እስከ ዛሬ ያሉት በ30ዎቹ ውስጥ ያሉት እንደዛ ናቸው። ከዛ በፊት ያሉት ይሻላሉ ትንሽ። ሁሉም ፍጹም ነው ማለት አይደለም። ስለዚህ ይሄ የሚሆነው ካያያዝ ነው። የሚዘርፈው የአማኒው ብቻ አይደለም ወይም የማያምነው ብቻ አይደለም። የኦርቶዶክስ ተዋሕዶ ልጅ አንገቱ ላይ ማተብ ያለም ሌባ አለ አይደል እንዴ? ስለዚህ ይሄ አያያዝ ነው። ከመጀመሪያ ጀምሮ በደንብ አልተያዘም ማለት ነው። ይሄ መስመር መሳት የለበትም መስመሩን ይዞ። ለዚህ ነው እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ ማለት ይሄ ነው። ልጅ መውለድ ብቻ አይደለም፣ ትዳር መስርቶ ልጅ መውለድ ብቻ አይደለም። ልጁን አንደኛ በራስ በኃላፊነት በእናት በአባትነት
ተረክቦ የእግዚአብሔር ስጦታ ነውና በጥንቃቄ ማሳደግ ያስፈልጋል። ሁለተኛ የክርስትና አባት የክርስትና እናት ኃላፊነታቸውን አውቀው እንደው እናት ሆና ባታጠባ ባታሳድግ እንኳን መንፈሳዊ ትምህርት በዓመትም በወርም በሁለት ወርም ታግኘው ያንን ልጅ ወይም ያግኘው ያንን ልጅ ማስተማር ያችን ልጅ ማስተማር መቻል አለባቸው። ይህ ኃላፊነት ተረስቷል፣ ተትቷል ማለት ነው እና ለዚህ ነው በገጠሩም ብታዩ እንደዛ ነው። አሁን እኛ ጋር ምን ይደረጋል? በቃ ጾመ እኩል ሲሆን የጾም እኩል ወይም ደብረ ዘይት ሲሆን የክርስትና አባቴ ጋር ልሂድ ብሎ የሆነ ነገር ይዞ ይሄዳል፣ ስጦታ ይሰጣል። እሱም ደግሞ ዓመት የእሱ ልደቱ ቀን ሲሆን የሆነ ነገር ሲሆን ለልጁ የሆነ ልብስ ምናምን ይገዛለታል እንጂ ከዛ ውጭ ልጁ በሃይማኖት ያስተምረዋል ወይ ይጠይቃል ወይ? የለም። እና ይሄ ተረስቷል፣ ተትቷል ማለት ነው። እና ከሃይማኖቱ ቢወጣ ምናልባት ሊቆጣው ይችላል። ግን ከመውጣቱ በፊት የልጅ ይዟል ወይ መሰረት ይዟል ወይ የሚለውን ነገር የክርስትና አባት ብዙ ሱታፊ አያደርግም ማለት ነው። ስለዚህ ለቤተክርስቲያን ስንሰጥም ለቤተክርስቲያን ሸክም ነው የሚሆነው እና ሸክሙ ለእኛም ጭምር ነው፣ ለወላጆችም ጭምር ነው። ወላጆች ስራቸውን ይቀንሳሉ የክርስትና አባት ለልጁ ሲኖረው ወይም ለልጅቷ የክርስትና እናት ሲኖራት ማለት ነው። እና ይሄ ነገር መስተካከል አለበት። እያንዳንዱ የኦርቶዶክስ ተዋሕዶ ልጅ ክርስትና ያዝም የክርስትና አባት ሁን የክርስትና እናት ሁኝ ሲባሉ ምን ማለት የለባቸውም። በሌላ አመለካከት እኮ ልጅ ተረከበኝ እግዚአብሔር የሰጠኝን ልጅ እንካላንተ ብሎ መስጠት እኮ ነው። ስለዚህ እሺ እግዚአብሔር ይስጥልኝ ብሎ መቀበል ሲገባ አይን ያልሆንም ብሎ የሚሸሽ ሰው አለ። የኃላፊነትን መሸሽ ከቅጣት አያድንም እና ስለዚህ በእኛ ምክንያት እነሱም ለቤተክርስቲያን ለታቦት ሰጥቻለሁ ይላሉ ማለት ነው፣ እኛ እምቢ ስንላቸው እና ስለዚህ ይህ መስተካከል ያለበት ጉዳይ ነው እና በጉብዝና ወራት ፈጣሪህን አስብ ማለት አሁንም ይህም ይሰራል ማለት ነው። ለልጆችም ይህ ይሰራል ማለት ቤተክርስቲያናችን ንጹህ ትውልድ ወይም ደግሞ ጥሩ ለሃይማኖቱ ቀናኢ የሆነ መንፈሳዊ ትውልድ በሁለት በኩል የተሳለ ትውልድ በዓለማዊም በመንፈሳዊም የተሳለ ትውልድ በእውቀቱ ለራሱ አልፎ ለሌላው የሚተርፍ አሁን በዘመናችን እንደምታዩት ነው። በዚህ በማህበራዊ ገጽ በማህበራዊ ድረገጾች ብዙ ጊዜ እየተላለፉ የምናያቸው የዩቲዩብ የተለያዩ ቻናሎች ላይ መልስ እየሰጡ ያሉ ወንድሞች አሉ። ይሄ መጀመሪያ ከልጅነት የተማሩት ነው እንጂ አሁን ብድግ ብለው የተማሩት አይደለም። ከልጅነት ከስር መሰረቱ ያወቁት ትምህርት ነው ዛሬ ያሳወቀው ትውልዱን የሚያድኑት የጠፋውን የሚመልሱት ከእግዚአብሔር ጋር ሆነው ማለት ነው። እና ይሄ መሰረት ስላላቸው ነው እንጂ ዝም ብሎ አይደለም። በቤተ ክርስቲያን ስላደጉ በአባቶች ስር ስላደጉ እንደገና ወንጌሉን በደንብ ስለተረዱ ለሚጠይቋቸው ሁሉ መልስ ለመስጠት ዝግጆች ስለሆኑ በጸሎት እየተጉ እግዚአብሔር ኃይልና ብርታት እንዲሆናቸው የጠፉትን አሕዛብ በሉት ሌሎችም የጠፉትን እየመለሱ ያሉትን የሚንገዳገዱትንም እነሱንም እያጸኑ እንዳይጠፉ ማለት ነው። ይሄ በተለይ አሁን ዘፈን የሚወደው መብላት ብቻ የሚያስበው እንደገና ደግሞ ጊዜያዊ ነገሮች ጊዜያዊ ቁሳቁሶችን ነገር ብቻ ትኩረት የሚያደርገውን ትውልድ ስበው ወደ ክርስቶስ እቅፍ የሚያስገቡ ወጣቶች ተነስተዋል። እግዚአብሔር እነሱን እንደው ያበረታልን፣ በእድሜ በጸጋ ይጠብቅልን እና ስለዚህ ይሄ ነው ቤተክርስቲያን የምትፈልገው፣ ይሄ ነው እግዚአብሔር የሚፈልገው፣ ይሄ ነው። በጉብዝና ወራት ፈጣሪን አስብ ማለት ይሄ ነው። የጠፉትን በጎች ወደ በረቱ ማምጣት፣ ያሉትን ማጽናት። አያችሁ፣ ያሉትን ማጽናት እንዳይጠፉ በጎን መቼም በዚህ በኩል ወደ በረት ስናስገባ በረቱን ቀዶ ደግሞ የሚወስድ አውሬ አለ። ከነዛ አውሬ ደግሞ ያሉትን ማጽናት፣ ራሳቸው እንዲከላከሉ ማድረግ፣ ጥያቄ ለመጠየቅ መምህራኑ ጋር መምጣት ሳይሆን ራሳቸው ጥያቄውን እንዲመልሱ ቀድሞ ማዘጋጀት ያስፈልጋል፣ መሳል ያስፈልጋል ማለት ነው። የተሳሉ ማድረግ ያስፈልጋል ማለት ነው። እና እኔ እንጃ ምን ይላል እንደ መጽሐፍ ቅዱስ ብሎ እንደዚህ በጥርጣሬ ጸጉሩን እያከከ ግራ የገባው ትውልድ መሆን የለበትም። እኔ እንጃ አላውቅም፣ ለምንድን ነው የሚቀደሰው ሲባል እኔ እንጃ አላውቅም፣ ምንም አይገባኝም ብሎ ራሱ እዛው ጠያቂ መሆን የለበትም። ስለዚህ መላሽ መሆን አለበት። መላሽ ትውልድ ነው የሚያስፈልገው ማለት ነው። እና ስለዚህ አሁንም እግዚአብሔር አምላክ ሁላችንም ደግሞ በተማርንበት በተረዳንበት በኦርቶዶክሳዊ ተዋሕዶ እምነታችን ያጽናን። አሁንም ለወደፊቱም ቢሆን ቀጣይ ትውልድ የእኛ ልጆች የልጅ ልጆች ምን ይዘው ያድጋሉ? ትናንትና እኛ ይዘነው ያደግነው ነገር አለ፣ ይዘነው የመጣ ነው ቁርስራሽ ነገሮች ወይም ደግሞ ቁርጥራጭ ነገሮች አሉ። እነዛ የማያስፈልጉ ነገሮችን መተው፣ ቅድም እንዳልኩት የዘረኝነቱን ማናለብኝነቱን ለሃይማኖት ደንታቢስነትን በዓል ሆነ ዛሬ ቤተክርስቲያን ሄድኩ አልሄድኩም በቃ ለእንቅልፌ እንደተኛ ምን ችግር አለ እግዚአብሔር የማያውቀው ነገር የለም እየተባለ ደንታቢስነትን እነሱ ነገሮችን ትቶ ብሄድ ለእኔ ሳይሆን ለእግዚአብሔር ሳይሆን ለእኔ ብዬ ነው የሚሄደው። እግዚአብሔር ቤት የሚሄደው ለእኔ ለራሴ ብዬ ነው። እግዚአብሔርን አመሰግነዋለሁ። የቀረውን ቀረ የምለውን ነገር ደግሞ እግዚአብሔር በጎደለ ይሞላልኛል ብሎ እግዚአብሔር ቤት ሄዳለሁ። እግዚአብሔር ቤት የምንሄደው እኛ ጸሎት ሲባል ስጠኝ ለማለት ብቻ አይደለም። ከእኛም እግዚአብሔር ይፈልጋል ለማመስገን ነው። እንደ ቅዱሳን መላእክቱ እግዚአብሔር ሆይ ተመስገን፣
ለዚህ ሰዓት ያደረስከኝ ክብር ምስጋና ለአንተ ይሁን። ያልሰጠኸኝ ምን አለ? ጎደለኝ የምለውን ነገር ራሱ የከለከልከኝም ለእኔ ጥቅሜ ብለህ ነው እና ስለዚህ ያ የጎደለኝ ነገር አንተ ደግሞ ቢያስፈልገኝ ትሰጠኛለህ፣ በሚያስፈልግ ሰዓትም ደግሞ ልትሰጠኝ ትችላለህ፣ የሚሳነ ነገር የለም ብሎ እግዚአብሔር ሆይ ስለ ሁሉ ነገር ተመስገን ብሎ እግዚአብሔርን ማመስገን መቻል አለበት። ለዛ ነው ቤተክርስቲያን የምንሄደው እኛ። ለዛ ነው እና እንደ ጸሐፍት ፈሪሳውያን አመንዝራ ትውልድ ተብለን አይደለም፣ ወይም ከታምር ታምር ፈልገንም አይደለም። እንደ ሌሎቹ እንደ ጸሐፍት ፈሪሳውያን ክርስቶስን ልክ እንደጠየቁት ማለት ነው። ድውያንን እየፈወሰ ለምጻምን እያነጻ ጎባጣን እያቀና ሽባውን እየተረተረ የተራቡትን እየመገበ ሙትን እያስነሳላቸው ሰንበትን ሻረ እያሉ ክስ ነበር የሚጀምሩ። ሌላ ምልክት ነበር የሚፈልጉት። ከሰማይ ምልክት እንሻለን እያሉ ነበር የሚፈልጉት። እንዲህ ሳይሆን እኛ የተደረገን ብዙ ምልክቶች፣ ብዙ ገቢረ ተአምራት አለ። ቆመን መሄዳችን ራሱ ተአምር ነው። ብዙ ሸክም ተሸክመናል። ብዙዎቻችን በሆዳችን በአይምሯችን በተለያየ ነገር የተሸክምናቸው ብዙ ነገሮች አሉ። ከነዛ ሸክሞቻችን ጋር እግዚአብሔር ግን ኃይልና ብርታት ሆኖን ዛሬ ደርሰናል። ዛሬን ያደረሰን እግዚአብሔር ለነገም ጠባቂያችን እሱ ነውና የጎደለውን የሚሞላልን እሱ ነውና ምስጋና ብቻ ነው የሚያስፈልገው ከኛ። ቤተክርስቲያን ለምን ትሄዳለህ ሲባል እግዚአብሔርን ላመሰግን ነው የሚባለው። እግዚአብሔርን ላመሰግን ነው። ዛሬ ቅዱስ ሚካኤል ነው። በቅዱስ ሚካኤል አድሮ እግዚአብሔር ገቢረ ተአምራትን አድርጓል። እግዚአብሔርን አመሰግናለሁ። ዛሬ ቅዱስ ገብርኤል ነው። እኔ ቅዱስ ገብርኤል ደብረ ሄዳለሁ። እግዚአብሔርን ላመሰግን ነው። ተመልከቱ። ዛሬ እመቤታችን ናት። በእመቤታችን ዕለት ቤተክርስቲያን ይሄዳለሁ። እግዚአብሔርን ላመሰግን ነው። ደግሞ ስጋዬን ብሉ ደሜን ጠጡ ብሎ አዟል። ስጋውንና ደግሞ ልቀበል ሄዳለሁ። ይሄ ነው መልሳችን መሆን ያለበት እንጂ ችግር ሲደርስብን ማለቃቀስ አይደለም። ከመድረሱ በፊት መጸለይ፣ ሲደርስም ቢሆን እንደ ጻድቁ ኢዮብ እግዚአብሔር ሆይ ተመስገን ማለት ያስፈልጋል። ስለ ሁሉ ነገር አንተ ምስጋና ይገባሃል ብሎ እግዚአብሔርን ማመስገን ያስፈልጋል ማለት ነው። ስለዚህ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ስም የተባረከ ይሁን እንዳለ ቅዱስ ኢዮብ እኛም እንደዛ ነው። የሆነ ነገር ብናጣ እንኳን ያጣን ቢመስለን እንኳን እግዚአብሔር ሆይ ተመስገን ብለን እግዚአብሔርን ማመስገን መቻል አለብን ማለት ነው። አምላካችን ልዑል እግዚአብሔር በእውነት በጉብዝናችን ወራት አሁን መንቀሳቀስ በምንችልበት ጊዜ፣ መራመድ በምንችልበት ጊዜ፣ መናገር በምንችልበት ጊዜ፣ መስገድ፣ መጾም፣ መጸለይ በምንችልበት ጊዜ፣ ንስሐ መግባት በምንችልበት ጊዜ፣ ስጋ ወደሙ መቀበል በምንችልበት ጊዜ እግዚአብሔርን አስበን እንደው ለአገልግሎት ፈጣኖች እንድንሆን እሱ ይርዳ። በኋላ ግን ሁሉ ካለፈ በኋላ ወይኔ እንዲህ ባረግ እኮ ብለን እንዳይቆጨን ማለት ነው። እኔ እኮ አይኔ በደንብ በማይ ጊዜ መጽሐፍን ማንበብ ነበረብኝ፣ አሁን ግን አይኔ ፈዘዘ። ተመልከቱ። እኔ ጆሮዬ መስማት የሚችልበት ጊዜ ቃለ እግዚአብሔር መስማት ነበረብኝ፣ አሁን ግን ጆሮዬም ብዙ አይሰማም፣ ካልተጮኸብኝ አልሰማም ሳንል የማንልበት ጊዜ ተመልከቱ። አያችሁ፣ ዛሬ የሰማነው ነገ ብናረጅም ጆሮችን ቢደክምም የሰማነው ነገር አለ። መናገር በምንችልበት አንደበት ተናግረን ሌሎቹን እናድናለን፣ እናተርፋለን ማለት ነው። እንደገና መሄድ ቢያቅተን በዊንቸር መጓዝ አለ፣ አልጋ ላይ መተኛት አለ። ታሞ ሳይሆን በእርግና በሽምግልና ማለት ነው። ስለዚህ ያ ሳይመጣ አሁን እግዚአብሔርን ማሰብ ያስፈልጋል። ፈጣሪን ማሰብ እግዚአብሔርን ነገ ምን እንደሚሆን ስለማናቅ ዛሬውኑ መዘጋጀት ያስፈልጋል። ለዚህ ነው በጉብዝና ወራት ፈጣሪን አስብ ያለው ጠቢቡ ሰሎሞን በመጽሐፈ መክብብ እና እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይተጋሉ፣ ይደክማሉ። እግዚአብሔር ከተማን ካልጠበቀ እንደዚህ ጠባቂዎችም በከንቱ ይደክማሉ አለ። ጠባቂ የተባሉት እንግዲህ አገር ድንበር የሚያስከብሩ ወታደሮች ናቸው። ከተማ የሚጠብቅ ፖሊስ፣ ሌሎችም የከተማ ፖሊሶች ወይም ደግሞ የከተማ ዙሪያ ደግሞ እንደዚሁ ወታደሮች ሊሆኑ ይችላሉ። እነሱም ቢሆኑ ከጸሎት ጋር ነው መሆን ያለበት፣ እግዚአብሔርን ከመጠየቅ ጋር ነው እንጂ መሳሪያ ብቻ ያድነኛል ማለት አይደለም። መሳሪያው ሊከሽፍም ይችላል ሲተኩሱ እኮ። ዛሬ ዓለማችን እንደምታዩት መሳሪያን እድሜ ልኩን ሲፈበርክ ሲሰራ ራሱን የሰውን ልጅ ሊያጠፋ ማለት ነው። ራሱን ሊያጠፋ ለራሱ ያዘጋጀው ነው። በእውነት ያሳዝናል። እና ጅምላ ጨራሽ መሳሪያዎችን አምርተው ያው ዓለምን እያስፈራሩ አጥፍተን እንጠፋለን የሚሉ የሰው ልጆች የተነሱበት ቆይቷል። ያው አሁን አይደለም። እና እኛ ደግሞ ይሄ ሲሆን ልንሰጋ ልንደነግጥ አያስፈልግም። ማለት ብንደነግጥም ብንሰጋም የሚሆነው ከመሆኑ አይቀርም። ስለዚህ የሚያስፈልገን እኛ ዝግጁዎች ሆነን ወደ እግዚአብሔር ለመጠራትም ለመሞትም ዝግጁ ሆነን መገኘት ነው። ለዛ ደግሞ ምንድነው ቤተክርስቲያን የምታስተምረው? ንስሐ ግቡ፣ ስጋውና ደግሞ ተቀበሉ። በቃ ከዛ በኋላ በቦምብ ተመታ፣ በመሳሪያ ተመታ፣ በእንቅፋት ተመተ ሞትክ፣ በውሃ ትንታ ወይም ደግሞ በምግብ ማነቅ በሆነ ነገር ሞትክ ቢባል ተዘጋጅተህ ነው የሄድከው እና እግዚአብሔር አሳልፎ ለሲኦል ለገሃነመ እሳት አይሰጥህም።
ስለዚህ ተዘጋጅቶ መጠበቅ ነው። የተዘጋጀ ሰው ምንም አይፈራም አይደል? የታጠቀ ሰው አሁን የታጠቀ ሰው ሌባ ቢመጣበት ታጥቋል፣ ተዘጋጅቶ ነው ያለው። ሌባውን ለመመከት አይፈራም። ባዶ እጁን ከሆነ ግን ይፈራል። ይገለኝ ይሆን፣ ይቆርጠኝ ይሆን፣ ተኩሶ ይመታኝ ይሆን ብሎ ይሰጋል ማለት ነው። የታጠቀ ሰው ግን አይፈራም። ቢያንስ ሲተኩስ መልሼ እተኩሳለሁ ይላል። ሊመታኝ ሲመጣ እኔም መምቻ ይዣለሁ ይላል። ስለዚህ እኛም የታጠቀን መሆን አለብን። ቅዱስ ጳውሎስ ያለው ይሄን ነው። ኤፌሶን 6:10 ላይ ያስቀመጠው የእግዚአብሔርን ዕቃ ጦር ሁሉ ልበሱ አለ። ስለዚህ የእግዚአብሔር ዕቃ ጦር ጸሎት ነው፣ ደግሞ የእግዚአብሔር ቃል ነው አለ። ያ ሰይፍ ነው አለ። በቃ ሰይፍ ነው እና ይህንን የእግዚአብሔር ቃል ሰይፍ የሆነውን የእግዚአብሔር ቃል የምንይዘው እግዚአብሔር እንዲያድነኛል ብቻ ሳይሆን ጸሎት ነው። መዝሙረ ዳዊትን ማድረስ፣ ውዳሴ ማርያምን ማድረስ፣ ጸሎታትን በማስተዋል ማድረስ። በማስተዋል ዝም ብሎ በመሮጥ አይደለም፣ በማስተዋል ማድረስ ያስፈልጋል። ስንሰማም በማስተዋል ነው መስማት ያለብን። እዚህ እያወራን እዚህ እየሰማን አይሆን። መስማት ብቻ ማዳመጥ ያስፈልጋል፣ ማስተዋል ያስፈልጋል። እየሰሙ ስለማያስተውሉ እያዩም ስለማያስተውሉ ያላል ማነው ነቢዩ ኢሳያስ የተናገረውን ጌታችን ኢየሱስ ክርስቶስ ሐዋርያቱ ጠይቀውት ለምን በምሳሌ ብቻ ትናገራለህ ሲሉት እናንተ የመንግስተ ሰማያትን ምስጢር የማወቅ ጥበብ ተሰጥቷቸዋል፣ እነዚህ ግን እንደዛ አይደለም፣ እያዩ ስለማያዩ እየሰሙም ስለማያስተውሉ በምሳሌ ነው ብሎ ነግሯቸዋል። ስለዚህ እኛ ሰምተን የምናስተውል የምናዳምጥ በዛ በሰማነው ቃል 30ና 60 100 ያማረ ፍሬ ለማፍራት የምንሮጥ ቃሉን የምናስተውለው የምናስበው መሆን አለበት። ህሊናችን ውስጥ የሚቀረጽ መሆን አለበት። አሁን ሰምቼ አሁን የምረሳው መሆን የለበትም። ግልጽ ነው። ይሄ ነው መሆን ያለበት እና ቃሌን ሰምቶ የሚያደርገው እርሱ ቤቱን በአለት ላይ የሰራ ልባምን ሰው ይመስላል የሚለው ማቴዎስ ወንጌል ላይ። ቃሌን ሰምቶ የማያደርገው ግን ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል። ያ ቤት ዝናብ ዘነበ፣ ጎርፍም ጎረፈ፣ ነፋስም መታው፣ ወደቀ፣ አወዳደቁም የከፋ ሆነ ይላል። አሸዋ ላይ የተሰራው ይሄ ማለት እኛ ሰምተን የማናደርግ የኛ ልብ ማለት ነው። አሸዋና ኮንክሪት ወይም አለት የተባለው ልባችን ነው። የምንሰማው ቃል እግዚአብሔር ቀርጸን ህሊናችን ውስጥ ቀርጸን ልባችን ላይ አንስለውም አናስቀምጠውም። እና ለዚህ ነው እና እግዚአብሔር አምላካችን የሰማነውን በልቡናችን ይሳልብን ያሳድርብን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ ፍቅር አንድነት ከሁላችን ጋር ይሁን። እንግዲህ ይሄ ዩቲዩብ ላይ ያለ አድሬስ ነው። በዚህ እንግዲህ እንደ እግዚአብሔር ፈቃድ አንዳንድ ትምህርቶችን እንለቃለን። ጥያቄዎች፣ አስተያየቶች፣ ሀሳቦች ካላችሁም እንቀበላለን። እግዚአብሔር አምላካችን እንዳስጀመረን በሰላም ያስፈጽመን። ስብሐት ለእግዚአብሔር። ይቆየን።